እንኳን ደህና መጣችሁ። ዛሬ በጣም አጓጊ እና ምናልባትም ብዙዎቻችንን የሚያነጋግር ርዕስ ነው ይዘን የቀረብነው። በዛሬው ዳሰሳችን ዘመናዊ ሴቶች ስለ ፍቅር ግንኙነት እና የፍቅር ጓደኛ ፍለጋ ገበያ ላይ ያላቸውን ብስጭት እና ስሜታዊ ሐሳቦች በጥልቀት እንመረምራለን። ከተለያዩ ምንጮች የተሰበሰቡት መረጃዎች ስሜት የሚነኩ እና በተወሰነ መልኩም የተዘበራረቁ ቢሆኑም እኛ ግን ምንም አይነት ወገንተኝነት ሳይኖረን እነዚህን ውስብስብ ሁኔታዎች በገለልተኛነት እንተነትናለን። በዛሬው ቆይታችን 5 ዋና ዋና ነጥቦችን እንመለከታለን። የብቸኝነት ወረርሽኝ፣ ጠንካራ ሴትነትን መተው፣ የመቅረብ አጣብቀኝ፣ ጥቅም ላይ የተመሰረቱ የፍቅር ጓደኝነት ስልቶች እና በመጨረሻም የዘመናዊ የፍቅር ግንኙነት ቅራኔን እናያለን። እሺ፣ በቀጥታ ወደ መጀመሪያው ነጥባችን ስንገባ የብቸኝነት ወረርሽኝ። ከዚህ ሁሉ ኡሮሮ ጀርባ ያለውን ጥልቅ የብቸኝነት ስሜት ነው የምናየው። እስቲ ያስቡት፣ ሙሉ ቀን ስራ ውሎ የቤት ውስጥ ስራዎቹን አጥናቆ ማታ ላይ ፍጹም በሆነ ጸጥታ ውስጥ ብቻን መቀመጥ፣ ምንም ያወሩት ሰው አለመኖር። ከምንጮቻችን የተሰበሰቡት መረጃዎች ያሳዩት ይህንን ነው። ብዙ ሴቶች ስልካቸውን እያዩ ግን ደግሞ አንድም የጽሑፍ መልእክት የሚልኩለት ሰው እንደሌለ ሲገልጹ የሚሰማው ጥልቅ የሆነ የባዶነት ስሜት በእውነት ልብ የሚነካ ነው። ይህ ስሜት ደግሞ ዕድሜ አይመርጥም። ለምሳሌ ያህል ላለፉት በርካታ ዓመታት አንዴም የፍቅር ቀጠሮ ላይ ያልወጣች የ53 ዓመት ሴት የራሴን ሰው ፈልጋለሁ ብላ ስትናገር እንሰማለን። በሌላ በኩል ደግሞ አብሯት አኒሜ ፊልሞችን ሚያይ እና ሚያቅፋት ሰው እንዲሰጣት አጽናፈ ሰማይን እምትለምን የ28 ዓመት ወጣት አለች። አያችሁ፣ የራሴን ሰው ፈልጋለሁ የሚለው ድምፅ የብዙዎች የጋራ ጩኸት ሆኗል ማለት ነው። ወደ ሁለተኛው ነጥባችን ስናልፍ ጠንካራ ሴትነትን ስለመተው እናነሳለን። ይህ ከፍተኛ የብቸኝነት ስሜት ከመጠን በላይ ራስን ወደ መቻል አስተሳሰብ እንዴት እንዳመዘነ ማየቱ እጅግ አስገራሚ ነው። በጣም ጎልቶ ከሚሰማው ነገር አንዱ ሁሉንም ነገር በራሴ ማድረግ አድክሞኛል፣ ጠንካራ መሆን ሰልችቶኛል፣ አሁን ደህንነት እንዲሰማኝ ዝግጁ ነኝ የሚለው ነው። ብዙዎች ኃላፊነት የሚወስድና የሚመራ ወንድ እንደሚፈልጉ በግልጽ ይመሰከራሉ። ዘና ብለው እንክብካቤን መቀበል እንደሚሹ ነው የሚያስረዱት። ይህ ደግሞ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየታየ ያለ ትልቅ የአመለካከት ለውጥ ነው። ታዲያ ይህን ለውጥ ነው እንግዲህ the soft girl era ወይም የለዘበች ሴትነት ዘመን ብለን የምንጠራው። ሴቶች ሁሉንም እችላለሁ ከሚለው ሚናቸው ትንሽ ፈቀቅ ብለው እንክብካቤ፣ ስሜታዊ ድጋፍና አካላዊ ጠበቃን የሚመርጡበት የባህል ሽግግር ነው። አሁን ላይ ወንድ አያስፈልገኝም የሚለው አባባል ቦታ እያጣ ነው። እንዲያውም ከአንዳንዶቹ እንደሰማነው ሴቶች ወንድ አያስፈልጋቸውም ብሎ ማሰብ ፍጹም ስህተት እና የክህደት ያህል ነው እየተባለ ነው። ቀጥሎ ደግሞ ሶስተኛውን ነጥባችንን ማለትም የመቅረብ አጣብቂኝን እንመለከታለን። እዚህ ጋር ነው እንግዲህ በሁለቱ ጾታዎች መካከል ያለው ትልቅ የግንኙነት መቆረጥ ፍንት ብሎ የሚታየው። አንዳንድ ሴቶች በወንዶች እንዲጠየቁ ያላቸው ፍላጎት እጅግ ከፍተኛ ከመሆኑ የተነሳ ሆም ዲፖ በመሳሰሉ የገበያ ማዕከላት ውስጥ ሳይቀር ባል ፍለጋ መውጣት ጀምረዋል። ሌሎች ደግሞ መጠጥ ቤቶች ውስጥ ብቻቸውን በመቀመጥ የራሳቸውን የአይን ዘዴ ይጠቀማሉ። ይህም ማለት ወንዶች ውድቅ የመደረጉን ፍርሃታቸውን አሸንፈው እንዲቀርባቸው ተከታታይ ሆነ የአይን ግንኙነት በማድረግ ደህንነቱ የተጠበቀ ነው፣ መተህን አናግረኝ የሚል አረንጓዴ መብራት ለማሳየት ይሞክራሉ። ግን እዚህ ላይ አንድ ትልቅ ቅራኔ አለ። በአንድ በኩል ሴቶች ወንዶች ጥረት አድርገው እንዲያቀኙቸው ልክ አልማዝ እንደሚፈልግ ማዕደን አውጪ እንዲሆኑላቸው አጥብቆ ይፈልጋሉ። ለዚህም በአይናቸው ምልክት እስከ መስጠት ይደርሳሉ። በሌላ በኩል ግን እጅግ በጣም ጥብቆ የሆኑ ድንበሮችን ያስቀምጣሉ። ለምሳሌ በመኪና ማቆሚያ ስፍራ ወይም ማታ ነዳጅ ማደያ አካባቢ አንድ ወንድ ቀርቦ ሊያናገራቸው ቢሞክር በከፍተኛ ቁጣ ነው የሚመለሱት። እና ታዲያ ይሄ ወንዶችን ምን ያህል ግራ መጋባት ውስጥ እንደሚከታቸው መገመት አይዳግትም። እሺ፣ ወደ አራተኛው ነጥባችን ስናልፍ ጥቅም ላይ የተመሰረቱ የፍቅር ጓደኝነት ስልቶች እናያለን። በዚህ ፈታኝ በሆነው የፍቅር ገበያ ውስጥ አንዳንድ ሴቶች የሚጠቀሙባቸው አወዛጋቢ የመቋቋሚያ መንገዶችን ነው የምንመረምረው። እዚህ ላይ ሬሲንግ የሚለውን ጽንሰ ሐሳብ እናነሳለን። ይሄ ምን ማለት መሰላችሁ? ምንም አይነት ኦሪጂናል የፍቅር ፍላጎት ሳይኖር ለበርካታ የፍቅር ቀጠሮዎች መውጣት ማለት ነው። በመረጃዎቻችን መሰረት አንዳንድ ሴቶች በቀን 2 ጊዜ ጭምር በመቶዎች የሚቆጠሩ ቀጠሮዎች ላይ እንደሚወጡ በኩራት ይናገራሉ። ዋናው ዓላማቸው ምንድነው? ነፃ የእራት ግብዣዎችን መብላት፣ ውድ ምግቦችን ማዘዝ ወይም እንደ ጄት ስኪ ባሉ መዝናናዮች በነፃ መዝናናት ነው። አልፎ አልፎም የትዳር አጋራቸውን ባህሪ ለማወቅ እንደ ዘዴ እንደሚጠቀሙበትም ይገልጻሉ። እዚህ ላይ እጅግ በጣም ጥቅም ላይ ያተኮረውን ጥያቄ ስንመለከት አሃዞቹ በእውነት ያስገርማሉ።
አንዳንድ ሴቶች አቅም ካላቸው ወንዶች ላይ እንዴት የገንዘብ ድጎማ መጠየቅ እንዳለባቸው እርስ በርስ ሲመካከሩ እንሰማለን። ከ500 ጀምሮ እስከ $5000 ድረስ በድፍረት መጠየቅ እንዳለባቸው ነው የሚነጋገሩት። እውነቱን ለመናገር ይህ ሁኔታ የፍቅር ግንኙነትን ሙሉ በሙሉ ወደ ንግድ ልውውጥ የቀየረው ይመስላል። እንግዲህ እነዚህ በጣም ቀዝቃዛ እና ስሌት የተሞላባቸው ስልታቶች ናቸው። ወንዴው ፍቅር ሲያሳይ ወዲያውኑ አንድ ነገር መጠየቅ፣ የፈለጉትን ውድ ምግብ ማዘዝ እና የገንዘብ ድጎማ መጠየቅን ያካትታል። ከዚህም አልፎ ሆን ብሎ ክፉ በመሆን የወንዱን ትዕግስት መፈተሽ፣ እንዲሁም የወንዶችን እብሪት ሚዛን ለማስጠበቅ በሚል ማጭበርበርና ክህደትን እንደ አማራጭ ሲያቀርቡ እንመለከታለን። በእርግጥም ይህ በሁለቱ ጾታዎች መካከል ያለውን ጤናማ የሆነ ፉክክር በግልጽ ያሳያል። በመጨረሻም ወደ አምስተኛውን እና ማጠቃለያ ነጥባችን ደርሰናል። የዘመናዊ የፍቅር ግንኙነት ቅራኔ። አሁን አጠቃላይ ምስሉን ወደ ኋላ መለስ ብለን ስንመለከት በመረጃዎቹ ውስጥ በተነጸባረቁት እርስ በርሳቸውም በሚጋጩ ሐሳቦች መሃል ያለውን ትልቁን ቅራኔ እናገኛለን። በሴቶቹ መካከል ያለው የውስጥ ቅራኔ ራሱ እኮ በጣም አስገራሚ ነው። በአንድ በኩል በመጀመሪያው ቀጠሮ የቤት ኪራይ እንዲከፍላቸው የሚጠየቁ ወይም ተራ ምግብ ቤት ወሰድን ብለው የሚያማርሩ አሉ። በሌላ በኩል ደግሞ በሕይወታቸው ምንም አይነት የፍቅር ቀጠሮ ወጥተው የማያውቁ ወይም አንዲትም አበባ ተሰጥቷቸው የማያውቁ ሴቶች የገጠማቸው ከባድ እጦት አለ። እነዚህ ሴቶች መርዛማ የሆነው የማህበራዊ ሚዲያ ተጽዕኖ ወንዶችን ተስፋ ያስቆረጣቸው እና የፍቅር ጥረታቸውን እንዲያቆሙ እያደረጋቸው ነው በማለት በምሬት ይገልጻሉ። ታዲያ የዚህ ሁሉ ነገር ዋነኛ አሳዛኝ ገጽታ ምንድን ነው ብንል፣ በአንድ በኩል እጅግ በጣም ጥልቅ በሆነ ናፍቆት እና የብቸኝነት ስሜት የተሞላ ማህበረሰብ አለ። በሌላ በኩል ደግሞ ጥቅም ላይ በተመሰረቱ ፍላጎቶች፣ እጅግ ጥብቅ በሆኑ ድንበሮች እና ሁለቶች በሆነው ውድቅ የመድረክ ፍርሃት ምክንያት ሽባ የሆነ የፍቅር ግንኙነት ገበያ እናያለን። በአጭሩ መገናኘት እና አብሮ መሆን አጥብቆ እየፈለጉ ነገር ግን መገናኘት ያልቻሉ ብቸኛ ሰዎች የሞሉበት መልክዓ ምድር ነው። ዳሰሳችንን በዚህ ጥልቅ ጥያቄ ነው የምናጠናቅቀው። አንዳቸው ሌላኛውን እጅግ አጥብቀው የሚፈልጉ ሁለት የተለያዩ ቡድኖች እንዴት በዚህ ደረጃ ሙሉ በሙሉ ሊተላለፉ እና ሊያጡ ይችላሉ? የዘመናዊ የፍቅር ግንኙነት ትልቁ እንቆቅልሽ ይህ ነው። ይህ ውስብስብ የሆነ የባህል እና የማህበረሰብ ለውጥ ወደፊት ምን ሊያመጣ እንደሚችል ሁላችንም ቆም ብለን እንድናስብበት የሚያደርግ ጉዳይ ነው።